ሰላም ለእናንተ ይሁን። እንደምናችሁ ውድ ቤተሰቦቼ፣ እግዚአብሔር የተመሰገነ ይሁን። እንግዲህ የጀመርነውን ይህ መንፈሳዊ ውጊያ ከጋሽ ዶክተር መለሰ ወጉ መጽሐፍ የጀመርነውን እንቀጥላለን ዛሬ ማለት ነው። እሺ፣ እግዚአብሔር የተመሰገነ ይሁን። ኢየሱስ ጌታ ነው። ጸልየን እንጀምር። አባታችን ሆይ በናዝሬቱ በጌታ በኢየሱስ ክርስቶስ ስም ለዚህ ሰዓትና ጊዜ ስላበቃህን ተመስገን። በናዝሬቱ በጌታ በኢየሱስ ክርስቶስ ስም ደግሞ መንፈስ ቅዱስ ታስተምረን ዘንድ ጊዜውና ሰዓቱን ሁሉ ለአንተ ሰጠንህ፣ በወደድከው ባከበርከው በልጅ በኢየሱስ ስም። እሺ፣ በጣም ከዚህ በኋላ ያሉት ጥናቶች በጣም መሰረታዊ ስለሆኑ እንደው በጌታ ፍቅር የምትችሉ ሰዎች ማስታወሻ ደፍተር ላይ ኖት ብትይዙ፣ አእምሯችን ብዙ ጊዜ በመስማት ብቻ ከሚሆነው ይልቅ ደግሞ ወይ ደግሞ መስማትም ከሆነ ደግማችሁ ብትሰሙት 2-3 ጊዜ ዳውንሎድም አድርጋችሁ ቢሆን 2-3 ብትሰሙት በእውነት ነው የምነግራችሁ ራሳችሁን የምትመረምሩበት አላችሁ። ከዚህ በኋላ ያሉ ጥናቶች በጣም ተጨባጭ የሆነ ነገር የምናይባቸው ናቸው፣ በህይወታችንም ላይ ማለት ነው። እግዚአብሔር ክብሩን ጠቅልሎ ይውሰድ። ኢየሱስ ጌታ ነው። የዚህን ምክንያትም የሆኑን ዶክተር መለሰ ወጉ መጽሐፍ መንፈሳዊ ጦርነት የሚለውን በማዘጋጀታቸው እግዚአብሔር እሳቸውንም እድሜ፣ ጤና፣ ሰላም፣ ቤተሰቦቻቸውን፣ ልጆች፣ ህይወት፣ ኑሯቸውን፣ አገልግሎታቸውን ሁሉ መውጣት መግባታቸውን እግዚአብሔር በኢየሱስ ስም የተጠበቀ ያርግላቸው። ጌታ ባርኮ በኢየሱስ ስም ጨምሮ ለብዙ በረከት ያርጋቸው። አሁንም እግዚአብሔር ይመስገን። ኢየሱስ ጌታ ነው። አሁን እንግዲህ ምዕራፍ 3 ላይ ደርሰናል። ምዕራፍ 3 የሰይጣን እንቅስቃሴና አሰራር ነው የሚለው። የሰይጣን እንቅስቃሴና አሰራር እንዴት ነው የሚንቀሳቀሰው? እንዴት ነው የሚሰራው? አንዳንድ አማኞች የተሸነፈ የክርስትና ህይወት የሚኖሩት የጠላታቸውን የሰይጣንን አሰራርና እንቅስቃሴ እንዲሁም ከእርሱ ጋር የሚያካሄዱትን ጦርነት ምን አይነት እንደሆነ በቂ ግንዛቤ ወይ መረዳት ስለሌላቸው ነው ይላል። ስለዚህ አሸናፊ የክርስትና ህይወት ለመኖር የጠላታችንን አሰራርና እንቅስቃሴ ምን አይነት እንደሆነ በቂ ግንዛቤ መረዳት ካለን አሸናፊዎች ነን ማለት ነው። ምን አይነት ነው እንቅስቃሴው ብለን ወዲያውኑ የምናከሽፈው ወዲያውኑ የምናጠፋው ማለት ነው። ካጠፋ ነው ደግሞ ኃይል አይኖረውም በእኛ ላይ ማለት ነው። ይህ ጠላት ራሱን የመደበቅና ሌላ መልክ ይዞ የመቅረብ ከፍተኛ ችሎታ ስላለው ብዙዎች ተንኮለኛ መሆኑን ብቻ ሳይሆን መኖሩን እንኳን ይጠራጠራሉ። መኖሩን ጠላታቸው አጠገባቸው በብዙ ዙሪያቸው እንደከበባቸው እንኳን እስኪጠራጠሩ ድረስ መልካም መስሎ ሊቀርብ ይችላል። ራሱን ይደብቃል ማለት ነው። ተንኮለኛ ከመሆኑ የተነሳ መኖሩን እንኳን ይጠራጠራሉ። አረ እዚህ ጋር ሰይጣን የለም፣ ሁሉም ሰው አጠገቤ ያለው ሁሉ ደህና ሰላም ነው፣ አረ እግዚአብሔር ይመስገን ይላሉ። ግን ምንም የሌለ ይምሰል እንጂ እንዴ በደንብ ነው እንጂ አጠገባችን ሆኖ ሊዋጋን በየቀኑና በየሰዓቱ በየደቂቃው ቢችል ቢያጠፋን ደስ ይለዋል። ዛሬ ላይ ማለት ነው። አማኝ የሚሳተፍበት ጦርነት ምን አይነት እንደሆነና እንዲሁም ውጊያው ከማን ጋር እንደሆነ በደንብ ካላወቀ ምን አይነት ጦርነት ነው አሁን ያለን፣ ውጊያችን ምን አይነት ነው የሚለውን ካላወቅን፣ ከማን ጋር ደግሞ በደንብ እንደምንጋጠም እየተጋጠመን እንደሆነ ካላወቅን በመንፈሳዊ ህይወታችን አሸናፊ ሆኖ መኖር አይቻልም። በትክክል ከማን ጋር እንደምንጋጠም ማወቅ አለብን። ምን አይነት ጦርነት ውስጥ ነው እንዳለንም በደንብ መረዳት አለብን ማለት ነው። የእግዚአብሔር ቃል የአማኞች ውጊያ ከማን ጋር እንደሆነ ሲገልጽልን እንደዚህ ይላል። ኤፌሶን 6:12 ላይ እንደዚህ ይላል፣ የኛ ውጊያ ከሰዎች ጋር ሳይሆን በዚህ በጨለማ ዘመን ከሚሰሩት ገዢዎች፣ ከባለስልጣኖችና ከዓለም ኃይሎች፣ ይህም ማለት በሰማይ ካሉት ከርኩሳን መናፍስት ሰራዊት ጋር ነው ይላል ማለት ነው። እግዚአብሔር ቃል ነው የሚለው። እንግዲህ ከስጋ ለባሽ ሳይሆን ውጊያችን ከስጋ ጋር ሳይሆን ከጨለማው ዓለም ኃይላት ጋር እንደሆነ ይናገራል። ይህ ጠላት በስጋዊ አይን የማይታይ ከመሆኑም በላይ አማኞች ብቻቸውን ሊያሸንፉት የማይችሉት ኃይለኛና የሚያስፈራ ባለጋራ መሆኑን ማንኛውም አማኝ ሊያውቀው የሚገባ እውነት ነው። ማናችንም ልናውቅ የሚገባ እውነት ምን አይነት እውነት ነው? ይሄ በስጋዊ አይን የምናየው አይደለም። በእርግጥ የተገለጠ ነው ስራው፣ ምንም የተደበቀ ነገር የለውም። ነገር ግን ልናሸንፍ የምንችለው በራሳችን ኃይል አይደለም። ሰይጣን ተፈጣሪ በመሆኑ በሁሉም ስፍራ በአንድ ጊዜ መገኘት አይችልም። መላእክትም ቢሆኑ ተፈጣሪዎች በመሆናቸው በአንድ ጊዜ ሁሉም ቦታ የመገኘት ችሎታ የላቸውም። ሉሲፈር ያለው ኃይልና ችሎታ ውስን የሆነው በእግዚአብሔር ላይ አምጾ ሰይጣን ከሆነ በኋላ ሳይሆን መጀመሪያ ሲፈጠርም የነበረ ኃይል
ውሱን ነው። ሰይጣን ተፈጣሪ በመሆኑ ፈጣሪ የሆነውን የእግዚአብሔር ብቻ ያለውን አይነት ፍጹም ኃይል እንዲኖረው ሆኖ አልተፈጠረም። ስለዚህ ሰይጣን በአንድ ጊዜ ሁሉ ስፍራ መገኘት ስለማይችል በእግዚአብሔር እንዲሁም በዓለም ዙሪያ በሚገኙ በእግዚአብሔር ሕዝቦች ላይ የማያቋርጥ ጦርነት የሚያካሄደው ከእርሱ ጋር አምፀው በወደቁት እርኩሳን መናፍስት በመጠቀም ነው። ይኸው ብዙም እነዚህ ነገሮች ላይ እኔ አሁን ባላምንባቸው አሁን የተጠቀሰው አረፍተ አንቀጽ ላይ እንዲሁ ላንብበው በሚል ነው። ብዙም ማስረጃ የማገኝበት ስላልሆነ እንደዚህ እያንዳንዱን እየዘረዘርኩ ይሄ እንዴት ይሆናል ከምል ይልቅ አንብቤው ባልፍ ይሻላል ብዬ ነው ያነበብኩላችሁ። በእርግጥ ስለ አፈጣጠሩ ላይ ብዙ እንደዚህ ስላልን ስለ አፈጣጠር እኔ ማውራት አሁን ከዚህ በኋላ አቁሜያለሁ። ባለፉት 2 ተከታታይ ክፍሎች አፈጣጠሩ ከአእምሯችን በላይ ስለሆነ ብዙም መናገር ስላልፈለግኩ ነው። ቀጥሎ እንደዚህ ይላል ክፍሉ። መጽሐፍ ቅዱስ በእግዚአብሔር ላይ ስላመጹት መላእክት ብዙ አይናገርም ይላል። ኦፍኮርስ የማይናገረውን እኛም ብዙ መናገር አንችልም፣ መናገርም የለብንም። እና እስቲ ላንብበው። የሚገልጸው ነገር ቢኖር ሰይጣን በእግዚአብሔር ላይ ባመፀበት ጊዜ አያሌ መላእክትም እንደሱ አምፀው ስለነበረ የእሱም ዓላማና ፈቃድ የተከተሉት መላእክት ሁሉ እርኩሳን መናፍስት ተብለው መጠራታቸው ነው። ሰይጣን አስመስሎ መስራት መኮረጅ ከባህሪው አንደኛው ስለሆነ እግዚአብሔር ለመላእክቱ የተለያየ ደረጃና ሹመት እንደሰጠው ሁሉ ሰይጣንም ለርኩሳን መናፍስት ልዩ ልዩ ስልጣንና ኃይልን ሰጥቷል። የሰጣቸው ልዩ ልዩ ኃላፊነት ምን እንደሆነ መጽሐፍ ቅዱስ በግልጽ አይነግረንም። የምናውቀው ነገር ቢኖር ግን ሁሉም ለአንድ ዓላማ እንደሚሰሩ ነው። ዓላማቸውም እግዚአብሔርን መቃወምና እንዲሁም እግዚአብሔር ለሕዝቡ ያመጣውን እቅድ ማደናቀፍና ማበላሸት ነው። ይህም ብዙ እኔ መናገር አልፈልግም በዚህ ጉዳይ፣ ምክንያቱም እኔ እንጃ እኔ ብዙም ልለፈው። እሺ ሰይጣን ከሚገለገልባቸው ዘዴዎች መካከል በጣም የተጠቀመበትና ውጤታማ ሆኖ ያገኘው የሰዎችን ውስጣዊ ልቦና በማሳወር ሰይጣን የለም ብለው እንዲያምኑና እንዲቀበሉ ማድረግ ነው። በእርግጥ ክፉ የመናፍስቱ ዓለም በጣም ከተጠቀመባቸው ከሚገለገልባቸው ዘዴዎች አንዱ የለም ከሚለው ይልቅ ዘፍጥረት ምዕራፍ 3 ላይ የመጀመሪያውን አይተን ከሱ ብንነሳ ደስ ይለኛል። የመጽሐፍ ቅዱስን መሰረት እያደረግን ብንሄድ ደስ ይለኛል። ምክንያቱም እሳቸው መነሳት የጀመሩት ራሱን የለም ብሎ እንዲያምኑ እንዲቀበሉ ማድረግ ነው። ሰይጣን እንደሌለ አድርገው ሰዎች እንዲዘናጉ ነው። ኦፍኮርስ እባብ አካሄዱ ድምፁ አይሰማም። እባብ ያንንም ነው እንግዲህ እሳቸው የተረዱት እንደሚመስለኝ። በዛ መረዳት ነው ይህንን ያስቀመጡልን ማለት ነው። ስለዚህ እባብ ከሔዋን ጋር መጥቶ ሲራመድ መጥቶ ሲናገር እኔ እንጃ ብዙ ድምፅ ያሰማ ይመስል ቀስ ብሎ ነው የሚንቀሳቀሰው። እባብ ድምፅ አያሰማም። ስለዚህ እንደሌለ አርጋ ሁለተኛ እዛው ጋር ግን በተያያዘ ዋናነት ግን እኔ እንዲዘናጉ የእግዚአብሔርን ትእዛዝ እንዲረሱት እንዲዘነጉት ወዳጅ በመምሰል አብሮ ጓደኛ በመሆን በመቅረብ እንደሆነ። ስለዚህ ሰይጣን ከሚገለገልባቸው ዘዴዎች መካከል ነው ያሉት እሳቸው። እኔ ሌላኛው መካከል ከሚባሉት ነገር እዚህ ጋር አንስተን ብናልፍ ደስ የሚለኝ በዋናነት ነው ይሄ እግዚአብሔር ምን አለ ነው። ከዛ ሐሰተኛ ትርጉም ቃሉን ራሱ እግዚአብሔር የተናገረውን በሮንግ በስህተት መተርጎም በስህተት ማሳት ነው። ካሳተ በቃ እኮ ትልቁ ስራ ተሳካለት ማለት ነው። የክፉ ዓለም ሐሳብ ማለት ነው። ሰይጣን የለም ብለው ካመኑ ከእርሱ ጋር ጦርነት አይገጥሙም ነው። ልክ መጥቶ ሲያዋራት ወይ ደግሞ ሄዶ ከፊት ለፊቱ መታ ስትቀርብ ሰይጣን የሌለ ይመስላቸዋል። ብዙ ሰው መጥቶ የሆነ ሰው ሲያናግራቸው የሆነ ነገር መጥቶ እንትን ሲላቸው እያባበለ እስቲ ስለ እግዚአብሔር ቃል እናውራ ሲለው ስለ እግዚአብሔር ቃል ነው እኮ ያወራት እኮ እባቡ ሄዶ እኮ ስለ እግዚአብሔር ቃል ነው ያወራት። በነገራችን ላይ ስለ ሌላ ክፉ ነገር አይደለም ያወራት። በቃ እሷ የምትወደውን እሷ የምትፈልገውን ነገር ነው ያቀረበላት ማለት ነው። እኛ የምንወደውን የምንፈልገውን ነገር ማቅረብ በቃ ምክንያቱም እኛን ለመጣል መንገዱ ትልቁ ነገር እኛ የምንወደውን ነገር ይዞ መቅረብ ነው አይደል እንዴ? ጠላታቸውን ካልተወጉና ካልተከላከሉ ደግሞ ራሳቸውን ለሰይጣን አጋልጠው ስለሚያቀርቡ በቀላሉ ሊያጠፋቸው እንደሚችል ግልጽ ነው። በቀላሉ ሊያጠፋ ይችላል። ምን ካላረግን ራሳችንን ካልተከላከል ካላወቅን ውጊያውን ጠላታችን ካልተዋጋ ነው
ካልተከላከል ነው ምንድነው ሰው እኮ ራሱን የማይከላከል ከሆነ በቀላሉ ነው የሚጠቃው። የሚያሳዝነው ብዙዎች የመላእክትን መኖር ቢያምኑም ህይወታቸውን ሊያበላሹ የሚችሉ ርኩሳን መናፍስት መኖራቸውን ግን መቀበል የሚያስቸግ እኔ ይህንን አረፍተ ነገር በተርጉሜ እንትን በላችሁ ደስ ይለኛል። የሚያሳዝነው ብዙዎች ፊት ለፊታቸው የሚቀርበው ሰው ህይወታቸውን ሊያበላሽ እንደሚችል አያስቡ። ምክንያቱም ተግባራዊ ማድረግ አለብን። ፊታቸው የሚመጣው ለምሳሌ የቦክስ ሪንግ ውስጥ የቦክስ ድብድብ ውስጥ ያለ ሰው ይሄ ቦክስ የሚጋጠሙበት ቦታ አለ አይደለ? ከቦክስ ተጋጣሚው ሰው ቀጥታ በማንኛውም ደቂቃ ሊመታው እንደሚችል ስለሚያስብ ፊቱን ይሸፍናል። እኛ አሁን ብዙ ጊዜ የምናስበው አጠገባችን የሆነ ቤተ ዘመዳችን፣ እህታችን፣ ወንድማ የሆነ ሰው መጥተው በቅርባችን እናት አባታችን ወይ ደግሞ ጓደኞቻችን በቅርብ መጥተው ሪንግ ውስጥ እንደገባን አይታወቅም። አይመቱንም። ሰይጣን በዛ በኩል ተመቶ ልክ አጠገቡ የነበረው ጴጥሮስን አንደበት ሰይጣን ተጠቀመ አይደለ እንዴ? ልክ ሰይጣን አንተ ሰይጣን ዞር በል ከዚህ ያለው ጴጥሮስ አንደበቱን አይዞ አይድረስብህ ምናምን ብሎ አዘነለት። ጴጥሮስ ለክርስቶስ አዛኝ ሆኖ ቀረበ ማለት ነው። ቴንኪዩ እኮ ነው የሚለው የዚህ ዘመን ሰው። አዘንሽልኝ አይደል? በጣም እኮ አንቺ እኮ ትወጂኛለሽ፣ በጣም ነው ደስ የሚለው ቴንኪዩ። ወይ ደግሞ አንተ እኮ በጣም ነው የምትወደኝ፣ አመሰግናለሁ፣ እግዚአብሔር ይስጥልኝ። ወይኔ እንዳንተ የሚያስብልኝ ሰው አለ እንዴ ነው ምንለው እኛ ብንሆን። ኢየሱስ ክርስቶስ ግን አንተ ሰይጣን ዞር በል ከዚህ ያለው። አያችሁ፣ ወዳጅ ነው፣ አብሮት ነው የሚሆነው፣ አብሮት ነው የሚበላው፣ አብሮት ነው የሚጠጣው። ጴጥሮስ ክፋት የለበትም። ነገር ግን ምን ተጠቀምበት? አጋንንት ሰይጣን በሱ አንደበት ሲጠቀም እናያለን። ይሁዳም ለነገሩ ከመጀመሪያ እስከ መጨረሻ አብሮ ነበር። ምንም ይሄ ግልጽ የሆነ ነገር ነው። አብሮ የነበረን ሰው አብሮ ወዳጅ የመሰለ ሰው ልክ እንደ ቦክስ ሪንግ ውስጥ ራሳችንን አናይም። በቦክስ ሪንግ ውስጥ ያለ ሰው ግን በማንኛውም ሰዓት ጠላቱ በቦክስ ብሎ አፍንጫውን ሊለው እንደሚችል አገጩ ስር ብሎ መሬት ሊዘርረው እንደሚችል ስለሚያውቅ ራሱን ይከላከላል። ሁልጊዜ ፊቱ ላይ እጁን በጣም ተከላክሎ ነው የሚቆመው እንጂ አይዘናጋም ነው። ስለዚህ እዚህ ጋር ህይወታችን ሊያበላሽ የሚችለውን ሁኔታ መቀበል ያስቸግራል። ብዙ ሰው የሚሳሳተው በዚህ ጋር ነው። ህይወታችንን ሊያበላሽ ይችላል አጠገባችን ያለ ሰው። በተለይ ተምረናል ከሚሉት መካከል እርኩሳን መናፍስት አሉ ብሎ ማመን በመካከላቸው ከፍተኛ ዘመን የነበረውን ይሄ ሱፐርስቲሽን፣ ይሄ አጉል እምነት መቀበል መስሎ እሳቸው አፈ ታሪክ ነው ያሉት። ግን ያው ሱፐርስቲሽን በመቀበል መስሎ የሚታያቸውና የሚሰማቸው ብዙዎች ናቸው። አያችሁ፣ እርኩሳን መናፍስት ተምረናል ለሚሉ ሰዎች የምን ርኩስ መንፈስ ነው? ምንም ኧረ እባክህ ዘና ብለን አንተ በክርስቶስ ነው ምንም ደግሞ የምን ሰይጣን ነው ምናምን ብሎ ያዘናካሉ። ሰይጣን እውነት ህያውነቱን ማለት ነው በዚህ አይነት እየደበቀ የአማኞችን የክርስትና ህይወት ወደኋላ ሲጎትትና በብዙዎች ህይወት ውስጥ ከፍተኛ ጥፋትን ሲያደርስ ይታያል። እርኩሳን መናፍስት በማይታየው ዓለም ውስጥ የሚኖሩ እንደ ሰው ማለት ነው ቁስ አካል ወይንም ስጋና ደም የሌላቸው መንፈስ ብቻ የሆኑ ናቸው። ራሳቸውን ማሳየቱን መግለጽ የሚችሉ የሰውን ወይንም የእንስሳን አካል በቁጥጥር ስር አድርገው ከዚያ በኋላ በዚያ ሰው ህይወት ውስጥ በሚፈጥሩት ትርምስና ሁከት ብቻ ነው ማለት ነው ራሳቸውን መግለጥ የሚችሉት። ሰው ውስጥ ይገቡና የዛን ሰው ህይወት ኑሮውን እንቅስቃሴ ሁሉ ትርምስምስ በማድረግ ነው ማለት ነው። በምኩራባቸው እርኩስ መንፈስ ያደረበት ሰው ነበር ይላል መጽሐፍ ቅዱስ ላይ ያለውን ክፍል የማርቆስ ወንጌል 1:23 ጀምሮ ያለውን ላንብብ። በምኩራባቸው እርኩስ መንፈስ ያደረበት ሰው ነበረ። እሱ እንዲህ ሲል ጮኸ፣ የናዝሬቱ ኢየሱስ ሆይ እኛ ከአንተ ጋር ምን ግንኙነት አለን? ልታጠፋን መጣህን? አንተ ማን እንደሆንክና እኔ አውቃለሁ። አንተ እኮ የሕያው እግዚአብሔር ቅዱስ ነህ። ኢየሱስም እርኩስ መንፈሱን ዝም በል ከእርሱ ውጣ ብሎ ገሰጸው። እርኩስ መንፈሱም ሰውየውን ጥሎ ካፈራገጠው በኋላ በታላቅ ድምፅ እየጮኸ ከእርሱ ወጣ ይላል የማርቆስ 1:23 ላይ። እዚህ ላይ የእርኩሳን መናፍስት ተፈጥሯዊ ባህሪ ምን እንደሆነ በግልጽ ሊታይ የቻለው የሰውየውን ስጋ ከያዘ በኋላ በውስጡ በሚፈጠሩት የሁከትና ትርምስ ነው ማለት ነው። ለዚህ ነው ኢየሱስ ክርስቶስ እርኩሱን መንፈስ ዝም በል ከእርሱ ውጣ ብሎ ካዘዘው በኋላ የሰውየውን ህይወት በጸጥታና በሰላም እንደገና የተሞላው ማለት ሰውየው ድጋሚ በጸጥታ በሰላም የተሞላው እርኩሱ መንፈስ ሲወጣ ነው። ሰዎች የክርስቶስን አዳኝነት ሰምተው
እንዳይቀበሉ እርኩሳን መናፍስት ምን ያህል ከፍተኛ ረብሻና ተቃውሞ እንደሚያደርጉ በዚህ ሰው ህይወት ውስጥ ማየት እንችላለን ማለት ነው። ስለ ጠላታችን ስለ ሰይጣን ሕያውነትና ተንኮለኛነት የእግዚአብሔር ቃል የሚሰጠን ትምህርት፣ ምክርን፣ ማስጠንቀቅን ችላ በማለት ትልቅ ስህተት ውስጥ እንዳንወድ መጠንቀቅ ይገባናል። ስለ ሰይጣን አሰራሩ፣ ተንኮሉ እግዚአብሔር ቃል በደንብ ግልጽ አድርጎ አስተምሮን አስቀምጦልናል ማለት ነው። ስለዚህ ብዙ ሰው የሚዘናጋው እግዚአብሔርን ቃል ካለመስማት፣ ካለማዳመጥ፣ ካለማንበብ፣ ካለመከታተል ነው። ስለዚህ አሁን እዚህ ጋር እያስተማረን ያለ ነው የእግዚአብሔር ቃል መሰረት እያደረግን ነው። ጌታ ደግሞ ይረዳናል። እግዚአብሔር በቃሉ ለፈጠራቸው ለሰዎች ልጆች አንድ ዓላማ አለው። እግዚአብሔር ለእኔና ለእናንተ ምን አለው? ዓላማ አለው። ያም ልጁን ኢየሱስ ክርስቶስን በሰማይና በምድር ስልጣን ሁሉ የእሱ ብቻ የሆነውን ጌታን አምነን እንድንቀበል ነው። በጌታ እንድንኖር ነው። ከግንዱ ጋር ተጣብቀን እንድንኖር ነው። እንዲሁም ጉልበት ሁሉ ለእርሱ እንዲንበረከክ ነው። መንበርከክ ያለብን ለማን ነው? ለክርስቶስ ነው። ምላስ ሁሉ እሱን እንዲያመሰግን ነው። ምላስ ሁሉ እርስ በራሳችን እኮ እየተመሰጋገንን የተጠፋፋ ነው። አሁን ከባድ የሆነው ነገር እርስ በርስ ምላስ ሁሉ ማንን? እሱን ጌታን እንድናመሰግን ነው። በምንም ነገር በምንሰራው በምንገባው ሁሉን በጌታ ስም አከናውኑን የተባልነው። ስለዚህ ጌታ እንድናመሰግን ነው። ያ ነው ዓላማችን። ይሁን እንጂ ይህንን እቅድ ሰይጣን ለማጨናገፍ ያለማቋረጥ ከፍተኛ ጦርነትን በሰዎች ሕይወት ውስጥ ያካሂዳል ነው። ስለዚህ አሁን የምናየው ከዚህ በኋላ የምናየው ጌታ የሚረዳን ምን ላይ ነው የምናየው? በጣም ትኩረት ሰጥታችሁ ተከታተሉ። ከዚህ በኋላ ሰዓት ከበቃም ጊዜ ካለን ሰይጣን ዓላማውን ለመፈጸም የሚጠቀምባቸው መንገዶች ጥቂት እናይና ዘለን የተወሰነ ክፍል ደግሞ ሄደን ራሱን የሚደብቅባቸው ሰይጣን ራሱን የሚደብቅባቸው የት ቦታ ነው ራሱን የሚደብቀው ብለን ሁለት ነጥቦችን እናነሳለን። ጌታ ከረደ ሰዓት ካለን አንደኛ ራሱን የሚደብቅባቸው ስፍራዎች ብለን የምናየው በራስ ወዳድነት ነው። ሁለተኛ ራስን ከፍ ከፍ በማድረግ መንፈስ ውስጥ ራሱን ይደብቃል የሚሉትን እነዛን ሁለት ነጥቦች እናያለን። ማለት የተወሰነ ዘለን ገጾችን ማለት ነው። አሁን ጌታ ከረዳን ፈጠን ብለን የሰይጣን ዓላማውን ለመፈጸም የሚጠቀምባቸው መንገዶች ነው የምናየው። ሰይጣን ዓላማውን ለመፈጸም ምን አይነት መንገዶችን ይጠቀማል? አንደኛ ሰይጣን ፈቃዱን ለመፈጸም ከሚጠቀምባቸው መንገዶች አንደኛው መንግስታትን በራሱ ቁጥጥር ስር በማዋል ነው። ከእግዚአብሔር ዓላማና እንዲሁም ፈቃድ ውጪ እንዲኖሩ በማድረግ ነው። በራሱ ሐሳብ ውስጥ ሰይጣን የእግዚአብሔርን ሐሳብ ሳይሆን የራሱን ሐሳብ እንዲያከናውኑ በማድረግ ነው። ይሄ ያለ መንግስታትን ማለት ነው። ሰይጣን በርኩሳን መናፍስት አማካኝነት የአንድን አገር የፖለቲካ እንቅስቃሴ በመጠቀም መንግስታትን፣ ልዩ ልዩ ድርጅቶችን እንዲሁም እንቅስቃሴዎቹን ለራሱ ዓላማ የሚያውልበትን መንገድ ይቀይሳል ማለት ነው። እንዴት አድርጌ ለራሴ ዓላማ እንዴት አድርጌ ደም ላፍስስ፣ ደም አፍሳሽ አይደለም እንዴት አድርጌ በቃ ብዙ ክፋትን ያስባል። ለምሳሌ መንግስታት ኃይል እንዲጠሙ ማለት ነው። ኃይል የተጠማ ሰው በነገራችን ላይ ኃይል መቆጣጠር የሚፈልግ ሰው ልክ እነዚህ የሀገር መሪዎች ኃይልን እንዲጠሙ ያደርግና የሀገር መሪዎች በሺዎች በሚሊዮን የሚቆጠሩ ሰዎች ደም እንዴት እንደፈሰሱ ይሄ መቆጣጠር፣ ያንንም ቦታ መቆጣጠር፣ ያንንም ነገር ልቆጣጠር፣ እኔ ኃይልን ኮንትሮል ላድርግ በሚል በሚሊዮን በሺዎች የሚቆጠሩ ሰዎችን ደም እንዳፈሰስ ታሪክን ስንመረምር እናያለን። ሰይጣን የማጥፋት ዓላማውን ምን ያህል በሰዎች እንደተጠቀመና አሁንም ቢሆን እንደሚጠቀም መገንዘብ የምንችለው ይሄ የዓለም ነገስታትን መሪዎችን ኃይል እንዲጠሙ ያደርጋቸው ውስጣቸው በጣም ከፍ ያለ ኃይል ለመቆጣጠር ስለሚፈልጉ ብዙ ደም ያፈሳሉ። ሌላኛው እርኩሳን መናፍስትን የማጥፋት ዓላማቸውን በተግባር የሚገልጹት የአንድን አገር የፖለቲካ እንቅስቃሴና እንዲሁም የመሪዎችን ፍልስፍና በማስቀልበስ ብቻ ሳይሆን የመጀመሪያ ያየነው በዚህ አይደል? የፖለቲከኞችን እንቅስቃሴ ፍልስፍናቸውን በማስቀየስ ብቻ ሳይሆን ልዩ ልዩ የሃይማኖት ስርዓትንና እምነቶችን ጭምር በመጠቀም ነው። በጣም አደንዛዥ ከባድ ክፉ መንገዱ ነገር አንዱ ሃይማኖት ነው። ሰው እኔ እኮ ጌታን ተቀበልኩ ሲል በቃ ራሱን እኔ እኮ በቃ ገነት ገቢ ነኝ እኮ፣ እኔ እኮ በጌታ የዳንኩ ሰው ነኝ እኮ፣ እኔ እኮ በቃ ነፃ የሆንኩ ሰው ነኝ፣ በቃ እርፍ ብዬ ነው የምኖረው ምናምን ይልና ጦርነት ውስጥ የሌለ ያስመስለዋል። በቃ እኔ ከዚህ በኋላ እኔ ከየትኛውም እስራት ነፃ ወጥቻለሁ። እስራት ነፃ ወጣ፣ ግን ትግል እኮ አልቆመም ነው።
ደግሞ የሚገርማችሁ ነገር ይህ አይነቱ የርኩስ መንፈስ አሰራር በመጽሐፍ ቅዱሳችን በእግዚአብሔር ሕዝብ መካከል በግልጽ ይታይ እንደነበር መጽሐፍ ቅዱስ ደጋግሞ ይናገራል። እንግዲህ አስቡት። እንግዲህ ዘዳግም 32:17 ላይ እንደዚህ ይላል፣ እውነተኞች ላልሆኑ አማልክት መስዋዕት አቀረቡላቸው የሚለው እነዚህ የእግዚአብሔር ሰዎች ናቸው። የእግዚአብሔር ሰዎች ናቸው፣ ግን ምን ሆኑ? እውነተኛ ላልሆኑ አማልክት መስዋዕት አቀረቡላቸው። እነሱም እስራኤላውያን ከቶ ያልተከተሏቸው የቀድሞ አባቶቻቸውን ከቶ የማያውቋቸው እንግዶች አማልክቶች ናቸው ይላል። እንግዳ አማልክቶችን መስዋዕት አቀረቡላቸው። አያችሁ፣ አንዳንዴ እኛ የእግዚአብሔር ሰው ነን ብለን እንግዲህ አስቡት። እነዚህ ይህ እኮ መጽሐፍ ቅዱሳችን እኮ ለትምህርታችን የተጻፈው እነዚህ ለእግዚአብሔር የተለዩ ናቸው የተባሉ ሰዎች መስዋዕት ያቀረቡት አባቶች ማለት እንግዳ ለሆኑ አማልክቶች ነው። እንግዳ ለሆኑ አማልክቶች ምን እያደረጋችሁ ነው? መስዋዕት እያቀረብኩ ነው ይላቸዋል ሰው ማለት ነው። እንግዲህ እያደረጉ ያሉት እንግዳ ለሆኑ አማልክቶች ነው። ሰዎች ለእንግዳ አማልክት መስዋዕት ሲያቀርቡ ለሰይጣን መስገዳቸው እንደሆነ ግልጽ ነው። እግዚአብሔርን መቃወማቸውን። ሰው እግዚአብሔርን የሚቃወመው እግዚአብሔርን አመለኩኝ፣ ለእግዚአብሔር መስዋዕት አቀረብኩ እያለ ለሌሎች አማልክት መስዋዕት ሲያቀርብ ነው ማለት ነው። አንደኛ ጢሞቴዎስ 4:1 በዚህ ጉዳይ ሲናገር በኋለኛው ዘመን አንዳንድ ሰዎች አሳሳች መናፍስትና የአጋንንት ትምህርት በመከተል ሃይማኖትን ይክዳሉ ይላል። ትልቁ በኋለኛው ዘመን አሁን ባለንበት ዘመን ይሄ አሁን የመጨረሻው ዘመን ላይ አይደለን ያለነው። አሳሳች መናፍስትንና የአጋንንት ትምህርትን በመከተል የአጋንንት ትምህርት በነገራችን ላይ የሚቆረቁር አይደለም፣ በጣም የሚመች ነው። ለጆሮ የሚቆረቁር ነው፣ ደስ የሚል ነው። አሜን አሜን የሚል አሜን አሜን ጌታ ይባረክ የሚያስብል ትምህርት ነው። በነገራችን ላይ በጣም የሚመች ነው። ብዙ ሰው የአጋንንት ትምህርት ሲባል ይህ በቃ መጥፎ ትምህርት ይመስለዋል ማለት ነው። የአጋንንት ትምህርት ማለት በጣም ለእናንተ ተመቻችቶ እንደ ጁስ የምትጠጡት በጣም የሚጣፍጥ ነው። አይታችኋል። ስኳር የሚጠቀም ሰው እኮ የሆነ በጣም ይሄ አላስፈላጊ የሆኑ ኢንሱሊን ሰውነት ውስጥ ያለውን በጣም በሽታ ውስጥ ሊጥል የሚችለውን ነገር የሚያደርጉ ምግቦች እኮ የሚጣፍጡ ምግቦች ናቸው። ሰውን እየገደሉ ሰውን በሽተኛ እያደረጉ ያሉት ማለት ነው። እና ሰው ብዙ ጊዜ የአጋንንት ትምህርት ሲባል በቃ የሆነ እናንተ ትረግማላችሁ፣ ትሞታላችሁ የሚል ይመስለዋል። የአጋንንት ትምህርት በተቃራኒ በጣም የሚመች ትምህርት ነው። ስለዚህ በኋለኛው ዘመን ሰዎች አሳሳች መናፍስትን እና የአጋንንትን ትምህርት በመከተል ሃይማኖትን ይክዳሉ ነው የሚለው። ሃይማኖትን እንኳን ሳይሆን መጽሐፍ ቅዱስ እኔ እንደተረዳሁት እምነትን ይክዳሉ ነው፣ በእምነት መኖርን ማለት ነው። ሰዎች ራሳቸውን ለእግዚአብሔር ሙሉ በሙሉ እንዳይሰጡና እውነትን እንዳያውቁ ሰይጣን እውነት ያልሆኑ ሃይማኖቶችን በዓለም ዙሪያ እንዲያስፋፋ ሲያደርግ ይታያል ማለት ነው። እውነት ያልሆኑ አሁን አገራችንን ሆነ ዓለምን በሙሉ የሞሉ ትምህርቶች ማለት ነው እንዲስፋፉ ያደርጋሉ ማለት ነው። ስለዚህ እውነትን በማጣመም ሐሰተኛ ትምህርትን የሚያሰራጩና የሚያስተምሩ አጋንንት የሚጠቀምባቸው ሰዎች መሆናቸው መረዳት አያዳግትም። በጣም ግልጽ ነው። ደግሞ እኮ እንደ መጽሐፍ ቅዱስ ላይ እንደተቀመጠው ተአምራትንና ድንቅንም ያደርጋል እኮ ይሄ አሰራር ማለት ነው። ስለዚህ ሰዎች እየተሸወዱ ያሉት ደግሞ ድንቅና ተአምራትን የሚያደርገው እግዚአብሔር ብቻ ነው ብለው ያስባሉ ማለት ነው። ስለዚህ አስተምሮቱ በላይ እንግዲህ ይሄ ነው በቃ አሰራሩ። ሌላኛው እርኩሳን መናፍስት ሰዎችን የሚያጠቁበት ሌላው ዘዴና መንገድ ደግሞ የሰውን ስጋዊ አካል በበሽታ በመምታት ነው፣ በሽተኛ በማድረግ ማለት ነው። እዚህ ጋር ትንሽ ጠንቀቅ እያደረጋችሁ የማቴዎስ ወንጌል 9:32 ላይ እንደዚህ ይላል፣ ሌሎች ሰዎች ጋኔን ያደረበትን ድዳ ወደ ኢየሱስ አመጡ። ጋኔኑም ከወጣለት በኋላ ድዳው ሰው ተናገረ ይላል። ጋኔኑ ከወጣለት በኋላ ምን ሆነ? ድዳው ሰው ተናገረ። ህዝቡ እንዲህ ያለ ነገር በእስራኤል ከቶ አይቶ አያውቅም እያሉ ተደነቁ ማለት ነው። በጣም ያስደነቃቸው ነገር እንዲህ አጋንንት ለካ ያደረበት ለካ ዲዳ ያደረገው መንፈሱ ነው ማለት ነው። ሰው ጤነኛ ሆኖ እንዲወለድ ነው እግዚአብሔር የፈቀደው፣ ግን ለካ እንደዛ አደረገው። ያ ሰው ዲዳና ደንቆሮ ሆኖ እርኩስ መናፍስትም ህይወቱን አስረው በመያዛቸው ምክንያት እንደመሆኑ ግልጽ ነው። ዲዳና ደንቆሮ የሆነው እርኩሳን መናፍስት ይዘውት ነበር። እርኩስ መንፈስ ሲወጣለት ግን ያ ሰው ምን ሆነ? ወዲያው መናገር ቻለ፣ መስማት ቻለ ማለት ነው። አያችሁ። ይሁን እንጂ በሽታ በተለያየ ምክንያት በሰው ላይ ሊደርስ እንደሚችል መዘንጋት የለብንም። ነገር ግን ምንም ነገር በህይወታችን ቢመጣ፣ አይናችን ቢታወር፣ ጆሮአችን ባይሰማ፣ አካላችን በሽተኛ ቢሆን ምናምን ሁሉ የሆነ ሰዓት ዮሐንስ ወንጌል ምዕራፍ 9 ላይ
የሆነ ሰው አይነ ስውር ሆኖ መጣ። ሲወለድ ጀምሮ ነው አይነ ስውር የሆነው። ስለዚህ ኃጢአት ስለሰራ ነው አሉት። ብዙ ሰው ኃጢአትም ስለሰራ አይደለም አይነ ስውር የሚሆነው፣ ወይ ደግሞ አጋንንት ስላደረበት አይደለም በሽተኛ የሚሆነው። ነገር ግን የእግዚአብሔር ክብር በሱ ሰው እንዲገለጥ። የእግዚአብሔር ክብር ማለት አይነ ስውር ከሆነ እንዲበራ ነው፣ በሽተኛ ከሆነ እንዲድን ነው። በቃ እግዚአብሔር ክብሩን መግለጥ ይፈልጋል። በደካሞች፣ በኃጢአተኞች፣ በታመሙት ሁሉ ላይ ማለት ነው። አጋንንት ግን ሁልጊዜ እንዳሰረ መኖር ይፈልጋል ማለት ነው። እርኩሳን መናፍስት እንቅስቃሴያቸውና ተግባራቸው፣ አራተኛው ደግሞ ነጥብ ላይ እርኩሳን መናፍስት እንቅስቃሴያቸውና ተግባራቸው ሲፈጽሙ የሚታዩበት የሰውን ስጋዊ አካል በበሽታ በመምታት ብቻ ሳይሆን አእምሮንም በመቆጣጠር ጭምር ነው። አእምሮን ሁሉ ይቆጣጠራሉ። ይሄኛው ሌላኛው አሰራራቸው ነው። ክርስቶስ በምድር በነበረበት ዘመን አንድ ጊዜ አንድ አባት በርኩስ መንፈስ የተያዘ ልጁን ወደ ኢየሱስ አምጥቶ ጌታ ሆይ እባክህ ለልጅ ይራራለት፣ የሚጥል የአጋንንት በሽታ ክፉኛ ያሰቃየዋል፣ በእሳትና በውሃ ውስጥ ብዙ ጊዜ ይወድቃል አለ። እሳትና ውሃ ውስጥ ብዙ ጊዜ ይወድቃል፣ ማቴዎስ 17:5 ላይ ማለት ነው። እርኩስ መናፍስትም የዚያን ሰው አእምሮ ምን ያህል በቁጥጥራቸው ውስጥ እንደዋሉ መረዳት የምንችለው ያ ሰው ከእስራቱ ከተፈታ በኋላ ያገኘውን ሰላም ስንመለከት ነው። ይኸውላችሁ ውሃ ላይ እሳት ላይ ይጥለው የነበረው ልክ ከአጋንንቱ መናፍስቱ አሰራር ነፃ ሲወጣ አእምሮን ገዛና እሳት ላይና ውሃ ላይ መውደቅ አቆመ ማለት ነው። ይህ ሰው ጉዳት ላይ ሊጥለው የሚችለውን ውሃና እሳት እንኳን ለይቶ የማወቅ ተስኖ እንዲኖረው ያደረገው እርኩሳን መናፍስት አእምሮን በትክክል ማሰብ እንዳይችል አድርገውት እንደነበር አእምሮን ይቆጣጠራል። የአጋንንት ክፉ ዓለም ማለት ነው። ልክ አጋንንት ልክ ሲለቀው ያን ሰው አእምሮውን ይገዛል፣ ይረጋጋል። ውሃ ላይ መውደቅ የለብኝም፣ እሳት ላይ መውደቅ የለብኝም። ከላይ እንደተመለከትነው ሰይጣን በርኩሳን መናፍስት አማካኝነት የሚያደርገው ከፍተኛ እንቅስቃሴ ተረድተን ይህንን ጠላታችንን በጥንቃቄና በመከላከል መንፈስ ውጊያችንን፣ ትግላችንን ማፋጠን ይገባናል የሚል እስካሁን ድረስ ያለነውን አይተናል። እዚህ ድረስ ማለት ነው። ጌታ ይባረክ። አንድ ትንሽ ገጽ ዘልዬ ሰይጣን ራሱን የሚደብቅባቸውን ስፍራዎች 1-2 ነጥብ ባነሳ ደስ ይለኛል። ምክንያቱም ከዚሁ ጋር በተገናኘ እንደተነቃቃን በዚሁ መንፈስ ምናልባት ሐሙስ ወይ ደግሞ አርብ፣ ቅዳሜ ምናምን ሌላ ቦታ ስለሚሄድ በአገልግሎት ምክንያት ላይመቸኝ ስለሚችል ትንሽ ደቂቃ በጌታ ፍቅር እንድትታገሱኝ በትህትና እጠይቃቸዋለሁ። እባካችሁን ደግማችሁ አዳምጡት ብትችሉ በጌታ ፍቅር። ለምን መሰላችሁ ደግማችሁ የምታዳምጡት? ሀሳቦቹ በጣም በጣም ጠንካራ ጥሩ ነገሮች ናቸው። እንድንነቃ እንድንባንን የሚያደርጉ ነገሮች ናቸው። ሰይጣን አሰራሩን ነቅተን በቀላሉ እንዳያጠቃን የምንከላከልባቸው ትምህርቶች ስለሆኑ በጌታ ፍቅር እንደው በትህትና በጌታ ፍቅር ደግመን እንድናዳመጥ። እኔ ደጋግሜ ነው የማዳመጠው። በነገራችን ላይ ከዳርጌ ዩቲዩብ ላይ ልክ ከለቀቁት በኋላ ለራሴ ደጋግሜ ባዳመጥኩት ቁጥር ብዙ ነገር እግዚአብሔር እያስተማረኝ ስለሆነ እግዚአብሔርን ደግሜ አመሰግናለሁ። ዶክተር መለሰ ወጉን ደግሞ በጌታ በኢየሱስ ስም እግዚአብሔር ይባርካቸው ላለው ማለት ነው። እናንተም ደግሞ እያዳመጣችሁ ላላችሁ ሰዎች እግዚአብሔር በጌታ በኢየሱስ ስም ጨምሮ ይባርካችሁ። አሁን እየተባረካችሁ እንደሆነ ስለማምን ማለት ነው። ማዳመጥ በራሱ እንደ ማርያም ስለሆነ ማለት ነው። ማርያም የተሻለውን ነገር መርጠሻል ስላላት ጌታ ኢየሱስ ክርስቶስ የተሻለውን ነገር መርጣችኋል። ዓለም ላይ ብዙ ድምጾች አሉ መስማት የምትችሏቸው። ነገር ግን ይህ ጠላትን አሰራሩን፣ እቅዱን እንዴት አድርገን የምናከሽበትን ራሳችንን ከዚህ ከጨለመው ዓለም አሰራር ውስጥ እንዴት ተናጥቀን የምንወጣበትን የውጊያ መጽሐፍ ነው። ይሄ ውጊያ ነው፣ የጦርነት መጽሐፍ ነው። ቀላል አይደለም የምንኖረው ህይወት በተለይ በዚህ ዘመን። ስለዚህ ቀላል ስላልሆነ ከባድ የሆነውን ትግል እንዴት በቀላሉ ክርስቶስ ያሸነፈልንን እንዴት በሱን ይዘን በነፃነት ልንኖር ክርስቶስ ነፃ ያወጣንን ህይወት መኖር እንድንለማመድ የጦርነት መጽሐፍ ስለሆነ ባካችሁ በትክክል በደንብ አዳምጡ ስል በጌታ ፍቅር አሳስባችኋለሁ። እኔ በጣም እድለኛ ነኝ፣ እግዚአብሔርን አመሰግናለሁ። እናንተ የሚያዳምጥ ሰው ደግሞ እድለኛ ነው፣ በዚህ ምድር፣ በዚህ ሰዓት፣ በዚህ ዘመን ማለት ነው። እናንተም እግዚአብሔር አድሏችኋል ብዬ አምናለሁ። እሺ፣ ሰይጣን ራሱን የሚደብቅባቸው ስፍራዎች፣ አንደኛ ሰይጣን ራሱን የሚደብቅባቸው ስፍራ አንደኛው ራሱን የሚደብቀው ራስ ወዳድነት መንፈስ ውስጥ ነው። ሰው ራስ ወዳድ ሲሆን በዛ ውስጥ ሰይጣን ተደብቋል ማለት ነው። ሰው ራስ ወዳድ ከሆነ እሺ እንዴት ነው ምን ማለት ነው የሚለውን እንስቲ። ሰይጣን ከመጠን ባለፈ የራስ ፍቅር የተሞላና የታሰረ ሁልጊዜም ለራሱ ብቻ የሚኖር ፍጥረት ውስጥ እንደሚኖር ግልጽ ነው ማለት ነው። ከነበረበት ከፍታ ደረጃ ወደ ታች ሊጥለው የቻለው ብዙ ጊዜ ሰው የሚወድቀው እኮ በትዕቢቱ ነው። ትዕቢት ውርደትን፣ ትህትና ግን ክብርን ነው የሚቀድመው መጽሐፍ ቅዱሳችንም ስለሚል። ስለዚህ አንድ ሰው ትዕቢተኛ ሲሆን ሊወድቅ ነው ማለት ነው።
ራስን ከፍ ከፍ የሚያደርግ ማለት ሰይጣን በራሱ ፍቅር መያዙን እንዲሁም እኔ የሚለውን ቃል በጣም የሚወድ መሆኑን መጽሐፍ ቅዱስ ኢሳይያስ ላይ ባለፈው አይተናል 14 በግልጽ ማየት እንችላለን ማለት ነው። ለምሳሌ እንጥቀስ እስቲ ክፍሉን ኢሳይያስ 14 ከ13 እኔ የሚል ማለት ነው። ምን አለ? ሰይጣን ራሱን ከሚደብቅባቸው ነገሮች መንገድ አንዱ ምንድነው? ራስን ከፍ ማድረግ፣ ራስን እኔ ማለትና በራስ ወዳድነት መንፈስ እንደሆነ መጽሐፍ ቅዱሳችን ለምሳሌ እንዲህ ይላል፣ ወደ ሰማይ እወጣለሁ ይላል። አንዳንድ ሰው ከፍ እላለሁ፣ ወደ ዓለምን እዞራለሁ ሲል አላያችሁም? አንዳንድ ሰው አልሰማችሁም? የተለያየ አገር እየሄድኩኝ አያለሁኝ፣ ብዙ አገሮችን ጎበኛለሁ። ይሄ በቃ ዓለምን የሚቆጣጠር ሁሉም ቦታ ደርሼ አይቼ መጥቻለሁ ይላል። ዓለምን በኪሱ ጠቅልሎ የሚይዝ ይመስል እና አሁን ለምሳሌ ብዙ አገር ያዩ ሰዎች እና ምንድን ነው ብርቅ ነው እንዴ? አገሮች ላይ ዞሮ ማየት ማለት ነው። ምንም እኮ አዲስ ነገር አይደል። ይሄ ግን ከየት የመጣ ነው? ከትዕቢት የመጣ ነው። እዚህ ኢሳይያስም ላይ የሚለው ወደ ሰማይ እወጣለሁ አለ፣ ዙፋኔን እዘረጋለሁ፣ አማልክት በሚሰበሰቡ ተራራ ላይ እነግሳለሁ፣ እከፍላለሁ፣ ሁሉን እንደሚችል አምላክ እሆናለሁ አለ ማለት ነው። ሁሉን የሚችል አምላክ ታውቃላችሁ፣ ዓለምን ሁሉ ያያል፣ ሁሉንም ይቆጣጠራል፣ ሁሉም ስፍራ ይኖራል ማለት ነው። ያንን ይመኛል ሰው አሁንም ዛሬም ሁሉም ስፍራ ሄዶ ማየትን መጎብኘት፣ በቃ አለል መቆጣጠር መፈለግ፣ ከፍ ብሎ መታይ፣ ሁሉም ስፍራ ተገኝቻለሁ የሚል ሁሉም ስፍራ መገኘት የሚችል ጌታ ነው። እግዚአብሔር ይመስገን፣ ሰው አይደለም። እኔ ብዙ ሀገር አይቻለሁ የሚል ብዙ ያላየው ደግሞ ሀገር እንዳለ ማሳየት የምንችላቸው ደግሞ ኧረ እኔ እባክህ የእውነቴን ነው የምነግርህ፣ ያላየሁት ሀገር የለም ይላል ማለት ነው። ሰይጣን በነበረበት ውበት ጥበብና ኃይል ምክንያት በራሱ ፍቅር የሰከረ ነው። ራሱን መውደድ፣ ራሱን ፍቅር ማለት ነው። ራሱን ከእግዚአብሔር ጋር እኩል ማድረግ ወይም ሁሉን እንደሚችል አምላክ ለመሆን መመኘቱ፣ ሁሉን የሚችል አምላክ መሆን መመኘቱ ምንድን ነው? በእግዚአብሔር አመፅ መስራት፣ በእግዚአብሔር ላይ ማመፁ ማለት ነው። ሁሉን ነገር ሁሉን እሰራለሁ፣ ሁሉን አደርጋለሁ ማለት በተዘዋዋሪ እግዚአብሔር ላይ ማመፅ ነው። ሰይጣን እንደ እግዚአብሔር ለመሆን የነበረው ጥማት ከፍተኛ ስለነበረ እንደ እግዚአብሔር የመሆን ማለት ነው። ሁሉን ነገር ማድረግ፣ ሁሉን ቦታ መሄድ፣ ሁሉን ነገር መስራት፣ ሁሉን ነገር መግዛት፣ ምንም ያልተጓደለን መሆን ማለት ነው። የእግዚአብሔርን ዙፋን ለመንጠቅ ኃይለኛ ተጋድሎ አደረገ ማለት ነው። የእግዚአብሔርን ክብር ለመንጠቅ ማለት ነው። በዚህ ጊዜ ሰይጣን እንላለን እንጂ ሰው ነው እኮ ዞሮ በሰው ነው የሚጠቀመው። አላያችሁም? ሰው እንደዛ ሲሆን ሁሉን አደርጋለሁ ሲል በዚህ ጊዜ ነው እግዚአብሔር ወደ ጥልቁ የሙታን ዓለም አምዘግዝጎ የጣለው። ብዙ ጊዜ የወደቁት ሰዎች ሁሉን ነገር እናደርጋለን፣ ሁሉን እንችላለን በሚሉበት ጊዜ ነው። ዛሬም የሰው የግል ፍቃድ ባየለበት፣ ሰው የግሉን የራሱን ማድረግ በሚፈልግበት፣ ራሱን ለማተለቅ የግል ፍላጎቱን ብቻ ለማርካት በሚፈልግበት ስፍራ ሁሉ እግዚአብሔርን ሰው እየተቃወመ ነው ማለት ነው። በዚህ አካባቢ የአጋንንት የክፉ መንፈስ አለ ማለት ነው። ሰው ራሱን ምን ማድረግ በሚፈልግበት፣ ራሱን ለማርካት፣ ራሱን ለማስደሰት፣ የራሱን የግል ፍቃድ ለመለየት፣ የራሱን ትልቅ ለማድረግ፣ የራሱን አይታችኋል። የሆነ ነገር ሲሰራ ራሱ ሰው ቤቱ ሲገነባ የራሱ ቤት ትልቅ፣ የራሱ ነገር ትልቅ ጎልቶ እንዲታይ በሆነ በቃ የሚለፋበት የሚደክምበት ነገር ሁሉ ዛሬ ወይ ነገ ጥሎት ሊሄድ እንደሚችል አያስብም። ከልቡ ራሱን ትልቅ አድርጎ ለመስራት አቤት እሱ እኮ የሰራውን እንዲባልለት ማለት ትልቅ ነው እንዲባል ማለት ነው። ራሱን የማተልቅ መንፈስ የአጋንንት መንፈስ ነው። ክርስቶስን የማላክ መንፈስ ደግሞ የመንፈስ ቅዱስ የእግዚአብሔር ሐሳብ ነው ማለት ነው። በምንሰራው በምናደርገው ሁሉ ክርስቶስ ከፍ ብሎ እንዲታይ ስናደርግ ደግሞ ይሄ ትንሽ ራሱን የቻለ አከራካሪ ነጥብ ቢሆንም ዋናነት ግን መመስገን፣ መከበር፣ መሞገስ እኮ በምሰራው ስራ ውስጥ ጌታ ቢመሰገንበት ምን ችግር አለ? እኔ ጌታ አይደለሁ እንዴ? እኔና ጌታ ምን ልዩነት? ያው ራሳችንን ጌታ ማድረግ ስለምንፈልግ ነው እንጂ ምንም ብርቅ አይደለም እዚህ ምድር ላይ። ምክንያቱም የሰለሞንን ቤተ መቅደስ ያየ እኔ አሁን ቤት በጣም የሚያምር ቤት ሰርቼ ባሳያችሁ ከሰለሞን ቤተ መቅደስ ከሰለሞን ቤተ መንግስት ጋር ሲታይ ምናልባት የሰለሞን ቤተ መንግስት ሽንት ቤቱን እንኳን አይመጥነውም እኔ የምሰራው ማለት ነው። ምናልባት ላይ መጥነው ይችላል ማለት ይሄ በጣም የራሳችንን ትልቅ በጣም ግዙፍ ምንም ብርቅ አዲስ ነገር የምንሰራው ነገር የለም። ምንም የተለየ ነገር ከማንም የተሻለን ይሰራን የምንለው ነገር ምናልባት እዚሁ ድሃ ህዝብ ላይ ራሳችንን ቆዳችንን ካላስወደድን በስተቀር ማለት ነው። ስለዚህ በራስ ወዳድነት መንፈስ ራስን ከፍ ከፍ በማድረግ መንፈስ ሰይጣን ብዙ ጊዜ ሲወድቅ እናያለን።
ብዙዎችም ወድቀው አይተናል። ሰይጣን ሲጥላቸው ክፉ መንፈስ ማለት ነው። ይቅርታ ጋር እዚህ ጋር ማቆም እንዳለብኝ ተሰምቶኛል። ምክንያቱም ከዚህ በኋላ ሳየው ለካ ረጅም ነው እና ስለዚህ እንቀጥላለን ማለት ነው። ጌታ ይረዳናል፣ ጸጋውን ያበዛልናል። በራስ ወዳድነት መንፈስ ራሱን የሚደብቅበት ስፍራዎች ሰይጣን አይተናል። ዓላማውን ለመፈጸም የሚጠቀምባቸው ሰይጣን መንገዶችን ዛሬ አይተናል። ራሱን የሚደብቅባቸውም ስፍራዎች 2 ነጥብ ለማየት ነበር። ሰዓቱን ሳየው በጣም ሄዷል። ስለዚህ በዚህ ጋር እናበቃለን። ጌታ ይባርካችሁ፣ ጌታ ጸጋውን ያብዛላችሁ። እንደው በጌታ ፍቅር ላይክ፣ ሼር፣ ሰብስክራይብ አድርጉ። ለብዙዎች አልጎሪዝሙ ዩቲዩብ ያደርሳል። ወይ ደግሞ ሼር አድርጉት ይሄንን ቪዲዮ። እግዚአብሔር ያክብርልኝ፣ ጸጋውን ያብዛላችሁ። ጸልዩልኝ ለኔም። እናንተም እግዚአብሔር ባላችሁበት ጌታ ከክፉ ሁሉ ይጠብቃችሁ። በኢየሱስ ስም ተባርካችሁ ለበረከት ሁኑ። እግዚአብሔር ይመስገን። ኢየሱስ ጌታ ነው።